ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም? እግዚአብሔር ይመስገን እኔ ጋር ደህና ነኝ። ዛሬ እንግዲህ የምንሰራው ትላንት ዶሮ ወጡን ገነጣጥያለሁ። ዛሬ ዶሮውን እንሰራለን ማለት ነው። ሽንኩርት አዘጋጅቻለሁ። ፈጭቼ እዚህ ጋር አዘጋጅቻለሁ። እዚህ ጋር ደግሞ የምታዩት ዶሮ ስንሰራ ብዙን ጊዜ ቀረፋ አርገን ሄል አርገን ውሃ ሞልተን ስንጥድ ቤታችን ሽታ አይኖረውም ማለት ነው። ይሄ ለሽታው ነው። ሽታው ወጥ እንዳይል ቀረፋና ሄል አርገን ከስር ጅንጅብል ጨምሬበታለሁ። ሽታውን ይቀይራል። ወጥ አይልም ስንሰራ ማለት ነው። አሁን ሽንኩርቴን አበስላለሁ። ሽንኩርቴ በስሎ ተመልሰን እንገናኛለን። በዚህው ጥጄዋለሁ። እንግዲህ ዛሬ አብረን እንሰራለን። ለምን ዶሮውን ገንጥለሽ ወጡን እንፈልጋለን ብላችኋል። ባላችሁት መሰረት በጠየቃችሁት መሰረት ይዤ ቀርቤያለሁ። ተከታተሉ። ሽንኩርቱ ይብሰል። ተከትፏል። ሲበስል መልሼ እንገናኛለን። ውዶቼ የሁላችሁ ሽንኩርታችን እየበሰለ ነው። ሽንኩርታችን ዛሬ ቆንጆ ዶሮ እንሰራለን። እንደዚህ በዚህ አጋጣሚ ለምትጾሙ ሰዎች የገና ጾም ማክሰኞ ይገባል። ውዶቼ ተመልሼ መጥቻለሁ። ሽንኩርቱ ጠፈፍ ማለት አለበት ብዬ ነው። ሽንኩርቱ ጠፈፍ ብሏል፣ በስሏል። ይሄው እንደምታዩት ነው። አሁን ዘይቴን እጨምራለሁ። መጀመሪያ ስንጥደው ግን ውሃ ነበረ። ውሃው መጠፈፍ ማለት አለበት። ትንሽ ዘይት ጨምራለሁ። ያው ቅቤም ስለምንጨምር ብዙም አላበዛም። ያየው ልጨምር ብዬ ነው የቀነስኩትን ጨምሬያለሁ። እኔ ነጭ ሽንኩርት መጀመሪያ እንጨምራለሁ። በኋላ ከወጣ በኋላ አንድ እጨምራለሁ ጣዕም እንዲኖረው ማለት ነው። ነጭ ሽንኩርትና ጅንጅብል እንደዚህ በዛ ሲል በርከት ሲል ጣዕም ይኖረዋል። ቴስቱ ቆንጆ ነው። ሽንኩርቱ ይብሰል። ዘይቱና ሽንኩርቱ ጥብስ ሲበል ይብላል አንድ ላይ። ውድ ተመልካቾች ሽንኩርቴ በስሏል። ሽንኩርቴና ዘይቱ ጥብስ ብሏል። አሁን በርበሬን እጨምራለሁ ማለት ነው። በርበሬ እያየን ነው የምጨምረው። ሊበዛ ስለሚችል እየለካ
እየለካን እንጨምራለን ማለት ነው። በርበሬ ትንሽ ያስጨምረኛል ትንሽ ብዙም አይደለም። ለምን ልጆችም ስለሚበሉት ለስለስ አድርጌ ነው የምሰራው። ትንሽ ሞር ጨምርበታለሁ አይቼ ጨምራለሁ። ድስቱ ብክት ይላል። አሁን እዚህ ላይ ምን እንጨምራለን መሰላችሁ? ጥቁር አዝሙድ ታቀላችሁ። ጥቁር አዝሙድ መከለሻ እኔ አብሬ ከበርበሬው ጋር ነው። በኋላ ላይ እንዲወጣ ሲል ትንሽ ጠብ አደርግበታለሁ። ኮረሪማ የተፈጨ እነዚህ እጨምራለሁ። ምን ጊዜ ጥቁር ቅመምና መከለሻ እና ኮረሪማ ለወጥ አስፈላጊ ናቸው። አሁን እንደዚህ ያለ እናቅሏለዋለን ማለት ነው። እዚህ ጋር ጣድኩት። አሁን እንደዚህ ዶሮ ስንሰራ በርበሬ ነገር ስንሰራ እቤታችን ሽታ ይኖረው ቀረፋ የፍሬሽም ካፈለጋ የተፈጨውም ወይም ያልተፈጨውም ይሆናል። ሄድ እና ደግሞ ጅንጅብል ፍሬሽ አርጌ ዋሙትቼ ጣድኩት። ልክ ስጨርስ ሳጠፋው ምግቡን ጨርሼ ስጨርስ ቤታችሁ ወጥ አይሸተም ማለት ነው። ለዛ ነው ለሰው አንዳንዴ ዶሮ ስንሰራ ብዙን ጊዜ በርበሬው ቅመሙ ከቤት ውስጥ አይወጣም። ለዛ ነው በርበሬው እንዳያቃጥል የግድ ረጅም ሰዓት 1 ሰዓት መቁላላት አለበት። ውድ ተመልካቾቼ ስጋችን ዶራችን ቁሌቱ ደርሷል። አሁን ስጋውን እንጨምራለን ማለት ነው። ስጋውን እንዲሰንጥቀዋለሁ ስንጥቅ እንደዚህ
ጨረስን ለምን ትንሽ ሁለት ዶሮ ስለሆነ አንድ ዶሮ አስቀርተን አንድ 3-4 እግር ምናምን አስቀርቻለሁ ለልጆች አልጫ ይሰራል እንደዚህ ያደርገን እናቁላለዋለን ማለት ነው ጥብስ እናደርገዋለን ከዶሮ ከቁሌቱ ቅቤውንና መጠጥን ዘይቱንና ቁሌቱ ዶሮ ውስጥ መግባት አለበት አሁን ዶሮ ተብላልቷል ቅመም እንጨምራለን በድጋሚ ጨውና ኮረሪማ ትንሽ ጨው ጨምሬያለሁ ቅቤ ጨምራለሁ ከዛ መጨረሻ ላይ እንቁላላችንን እንጨምራለን ማለት ነው ውድ ተመልካቾቼ ያው ዶሮአችን ደርሷል አሁን እንቁላል ጨምራለሁ ማለት ነው እንቁላል አዘጋጅቻለሁ እንደዚህ ጸይ የሚሆነልኝ ቀቀልኩትና ውሃውን ደፍቼ እሳቱ ላይ ተውኩት እሳቱን አጥፍቼ እና ልክ የኢትዮጵያ እንቁላል ነው የሚመስለው ክፍል ስታረጉት ብስል ብሏል እና ቀቀላችሁ ተውት ጨዋለን ቅቤ ጨምረናል ሁሉ ነገር ተዘጋጅቷል አሁን እንቁላላችንን እንጨምራለን ማለት ነው እና እንቁላል ስንቀቅል ቀቀለ ከበሰለ በኋላ እንደፋውና እሳቱ ላይ እናቆየዋለን ከዛ የኢትዮጵያ እንቁላል ነው የሚመስለው ውስጡን ስንከፍለው ነጭ አይሆንም ማለት ነው እንቁላላችን ይሄን ይመስላል ዛሬ ዶሮአችን እንግዲህ እንደምትወዱት እርግጠኛ ነኝ ያ በጣም ቆንጆ እንግዲህ ከወደዳችሁት ላይክ ሰብስክራይብ ሼር በማድረግ ይተባበሩ መልካምነት ለራስ ነው ጻፉልኝ ደግሞ መልካም ቀን መልካም ዊኬንድ ይሁንላችሁ ስለተከታተላችሁኝ ከልብ አመሰግናለሁ ሰብስክራይብ ላይክ ሼር